አንዳንዶች በቀላሉ ስኬታማ ሲሆኑ፣ ሌሎች ደግሞ ምንም ያህል ቢጥሩ ለውጥ ማምጣት ለምን ያቅታቸዋል? ልዩነቱ ያለው ተሰጥኦ ወይም እድል ላይ አይደለም። መልሱ ያለው በየቀኑ የምናደርጋቸው ትናንሽ ልማዶች ውስጥ ነው። ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ስለቀየረውና በጄምስ ክሌር ስለተጻፈው መጽሐፍ አቶሚክ ሃቢትስ 4 ጠቃሚ ነጥቦችን እናያለን። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ጥቃቅን ወይም አቶሚክ ማለት ምን ማለት ነው? ጥቃቅን ወይም አቶሚክ የሚለውን ቃል ስንሰማ መጀመሪያ ወደ አእምሯችን የሚመጣው በጣም ትንሽ የሆነ ነገር ነው። ነገር ግን እነዚህ ትናንሽ ነገሮች ሲደመሩ እጅግ ግዙፍ ኃይል አላቸው። የመጽሐፉ ዋና መልእክትም ይህ ነው። ትናንሽ ዕለታዊ ድርጊቶች በጊዜ ሂደት አስደናቂ ውጤት ያመጣሉ። ብዙዎቻችን ሕይወታችንን ለመለወጥ ስናስብ ትልልቅ ግቦችን ብቻ እንዘረዝራለን። ነገር ግን ጄምስ ክሌር እንደሚለው ከግቦች በላይ የምትመራው በስርዓቶችህ ወይም ሲስተም ነው። ግብ መድረሻው ሲሆን፣ ስርዓት ግን በየቀኑ የምንጓዝበት መንገድ ነው። ሁለተኛ፣ የ1% መሻሻል ህግ። ይህ ነጥብ የመጽሐፉ ልብ ነው። በየቀኑ ካለህበት ማንነት 1% ብቻ የተሻልክ ለመሆን ብትሞክር በአንድ ዓመት ውስጥ አሁን ካለህበት 37 እጥፍ የተሻልክ ሰው ትሆናለህ። በአንጻሩ በየቀኑ 1% እየቀነስክ ብትሄድ መጥፎ ልማዶችህ ቀስ በቀስ ወደ ውድቀት ይወስዱሃል። ምሳሌ፣ ጤናማ መሆን ከፈለክ በቀን 2 ሰዓት ስፖርት ለመስራት አትጨነቅ። ይልቅስ በየቀኑ ለ10 ደቂቃ በእግር መጓዝ ልምድን ይዘህ ቀጥል። ዋናው ነገር ወጥነት ወይም ኮንሲስተንሲ ነው። ሶስተኛ፣ 4 የባህሪ ለውጥ ህጎች። አዲስ ጥሩ ልምድ ለማምጣት ወይም መጥፎውን ለማቆም እነዚህን 4 ደረጃዎች ተጠቀም። ግልጽ አድርገው። ሜክ ኢት ኦብቪየስ። ልማዱን የምትከውንበትን ጊዜና ቦታ በግልጽ ወስን። ለምሳሌ፣ ከጠዋት ቡናዬ በኋላ ለ10 ደቂቃ መጽሐፍ አነባለሁ። ሳቢ አድርገው። ሜክ ኢት አትራክቲቭ። ልማዱን ደስ ከሚልህ ነገር ጋር አገናኘው። ቀላል አድርገው። ሜክ ኢት ኢዚ። ለመጀመር የማይከብድ ትንሿን እርምጃ ውሰድ። ለምሳሌ፣ ጅም መሄድ ከከበደህ ቤት ውስጥ 5 ፑሽ-አፕ በመስራት ጀምር። አርኪ አድርገው። ሜክ ኢት ሳቲስፋይንግ። ልማዱን በፈጸምክ ቁጥር ለራስህ ትንሽ ሽልማት ስጥ። አራተኛ፣ ልማድና ማንነት ወይም አይደንቲቲ። ይህ የመጽሐፉ እጅግ ጥልቅ ሀሳብ ነው። አብዛኛው ሰው ክብደት መቀነስ እፈልጋለሁ ይላል። ነገር ግን ትክክለኛውን መንገድ እኔ ጤናማ ሰው ነኝ ብሎ ማሰብ ነው። ጤናማ ሰው እንደሆንክ ካመንክ የምትመርጣቸው ምግቦችና የምታደርጋቸው እንቅስቃሴዎች ሁሉ ከማንነትህ ጋር ይጣጣማሉ። ስኬት የሚመጣው ማንነትህ ሲቀየር ነው። በአጭሩ ስኬት ማለት በአንድ ጀንበር የሚመጣ ተአምር ሳይሆን በየቀኑ የምናደርጋቸው ትናንሽ ድርጊቶች ድምር ውጤት ነው። ልማዶችን ከለወጥክ ሕይወትን ትለውጣለህ። ያስታውሱ፣ የዛሬ ትናንሽ ልማዶች የነገ ትልልቅ ውጤቶችን ይፈጥራሉ። እናንተስ ዛሬ ለመጀመር ያሰባችሁ ትንሽ ልምድ ምንድን ነው? ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስክንገናኝ ቻው።